አሁንም ይሄ ፎንቃ የሚባል ነገር አለ እንዴ? ስሚ ቀልድ ነው። ምን ሆነሽ ነው? የለሽም እኮ። ቆይ እንደምትወጂው ለምን አትነግሪኝ? ምን ብዬ እነግረዋለሁ? ምንም አይገባውም። ገገማ እኮ ነው። ምን አሁን ይሄ ፑሻፕ መሆኑ ነው? መቼም እንዳንተ እያሳሳቱ ከመቁጠር ይሻላል። ኧረ ያው መጣችልህ ፎንቃ። ውድ ያረገኝ አይኔ ነው አይተሽ በክፉ ቀን እንድባባሽ ፈልጌ ሰው ቢያስተዋውቀን አሳፈርሽኝ መውደዴን ልነግርሽ ብሞክር ንቃ እንጂ ምን ታዝ መፍቸስ ሞተሩን ካጠፋሁት በኋላ ለማስነሳት አስቸገረኛል። እስኪ አሁን ሞክሪ። ስንት ነው? ችግር የለውም ቀላል ነው። ጭራሽ በነፃ። አመሰግናለሁ። ጭራሽ በነፃ ሰርቪስ መስጠት ጀመርክ? አይ ቀላል ነው ብዬ እኮ። ለሌላው ከስተመር እንዲህ ስትል ሰምቼ አላውቅም። አንተ ደግሞ በቃ ፍታ። ይኸው ሄደች። ከእንግዲህ የት አገኛታለሁ? አይ መኔን ታገኛታለህ። ታውቃታለህ? አላውቃትም። ተመልሳ እንደምትመጣ ግን እርግጠኛ ነኝ። ምን አድርገህ ነው? ችግር አለብህ አንተ ደግሞ። አንተ ደግሞ ለራስህ ብዬ እኮ ነው። ምን ታካብዳለህ? ምን ሆነሃል? ይሄ ነው እንጂ የህፃን ስራ እየሰራ ነው። እንዲህ ስትሆነ ይቻላል። ተመችታለች እንዴ? አላቅም። የሆነ ግን ደስ ትላለች። እሷማ እድለኛ ነች በአንተ መወደዷ። በቃ ወደ ቤት ልግባ። አቤት እናት። ቆይ መኪና ምን አድርገን የሰጠኝ? በጣም ይቅርታ፣ አንድ ነገር ረስቼ ነው። እየተረገመ ብትደውይልን እኮ ያለሽበትን መጣ ነበር። በጣም ቸኩል ነበር። ሁሉ ነገር ይነበላሻል። ለማንኛውም ስልካችንን ያዡ ለሌላ ጊዜ 09 24 11 ሄሎ። አዎ ነው። ባለፈው አለች። ሎኬሽን ላኪልኝና ሰው ልክልሻለሁ። በቃ እኔ እሄዳለሁ። እንዴ እኔስ? ትጠብቂኛለሽ? ምን ሆነሽ ነው? መጣሁሽ። ቶሎ መጣክ? እዚህ ቅርብ ነበርኩኝ። እስኪ አሁን ሞክሪ። ሌላ ጊዜ እንዲደውልልክ ስልክን ትሰጠኛለክ? 09 25 እየመጣው ነው ጓደኛዬ። ዛሬ መጣው መካኒክ ደግሞ ሲያስቅ የሆነ ፋራ ነገር ነው።
ምስኪኑ ልቤ ባንቺ ታሞ ሳይበቃው ብለሻላሉ ትቼዋለሁ ጆሮ ምን አለ ማይሰማው ምስኪኑ ልቤ ባንቺ ታሞ ሳይበቃው ብለሻላሉ ትቼዋለሁ ጆሮ ምን አለ ማይሰማው እንጂ አብርሽ ሰምተናል። እንዴት ነበር? ዛሬም በነፃ ወረክሽላል አይደል? እንዲህ ከቀጠልክ ግን ለቦስ ነው ማቃጠረው። የምር ምንድን ነው ዱዳ አድርጋ ነው እንዴ ላከች? አይ ሄሎ ቀረህ እንዴ? ቃልዬ በቃ ወደ ቤት ግቢ። ምን ነው ከእሷ ጋር ናችሁ እንዴ? እባክሽ እኔ እንዳሰብኩት አልሆነ። ለማንኛውም ሁሉንም ነገ አወራሻለሁ። አንዳንድ ጊዜ እኮ በጣም የምንፈልጋቸው ሰዎች እኛ ነው። ቴሌፎኑ ለጊዜው ጥሪ አይቀበልም። ቴሌፎኑ ለጊዜው ጥሪ አይቀበልም። ምስኪኑ ልቤ ባንቺ ታሞ ሳይበቃው ብለሻላሉ ትቼዋለሁ እንዴት መጣሽ? ስልክ አታነሳ። ስራ የለም እንዴ ዛሬ? እኔ እኮ አንተ ከሌለ ስራ ቦታ ይደብረኛል። ቆይ ግን ምን ሆነ ነው? ትንሽ እረፍት ልውሰድ ብዬ እኮ ነው። አብርሽ አንድ ነገር ልንገርህ። እሺ እንዴ? ኧረ ደወለች። ሰላም ነው አብርሽ? ይቅርታ ልጠይቅህ ነው የደወልኩት። ከቻልክ ምሳ ብጋብዝህ? እሺ መቼ? ከቻልከው አሁን? እሺ ይችላል። ምሳ ልጋብዛለች። ዛሬም ጥለኸኝ ልትሄድ? ነገ እናወራለንሽ። እኔ እኮ ምነግርህ ነገር አለኝ እያልኩ። ምስኪኑ ልቤ ባንቺ ታሞ ሳይበቃው ብለሻላሉ ትቼዋለሁ ጆሮ ምን አለ ማይሰማው ምስኪኑ ልቤ ባንቺ ታሞ እንዲያስወድሽ ከራሴ በላይ ምን አሳሰበሽ በኔ ላይ ምነው ዳርሽ ልቤ ሚኪ ወይ አንተ እንደዚህ አይነት ሙድ አይደብርህም እንዴ? ቃል አንተን ብላ መታ ጥላት ትሄዳለህ። ስማ ቺኳ እኮ ደወለች። ወይ አንተ ፋራ ነህ እንዴ? አጠገብ ያለውን ወርቅ እንዴት ማየት አቃት? ስለምን ወርቅ ነው የምታወራው አንተ ደግሞ? ስለ ቃል ነው የማወራው። ወይ አንተ አይገባህም እንዴ? እሷ እንደዚህ እየሆነችልህ። እሷማ እድለኛ ነች በአንተ ማዋደድ ነው እንዴ? እኔስ አብርሽ አንድ ነገር ልንገርህ። መጣሽ እንዴ? ብሩ ሰሞኑን ቦሲዲን ለየቀወጠው ነው። ልብስ ቀይርና ያኛው መኪና ለዛሬ መድረስ አለበት። ቆይ ለምን አልነገርከኝ? ምኑን? ቃል እኔን ትወደኝ እንደነበር እንዳልነግርህ ቃል አስገብተኸኝ ነው። በዛ ላይ ደግሞ ያንተ አይና ያለው ሌላ ጋር ነው። እንዴት ብዬ ልንገር? የኔና ያንተ ጓደኝነት እንደዚህ ነበር ማለት ነው? ችግር የለውም። ቃል ውስጥ ነች? አልመጣችም። ስልኳም ከማታ ጀምሮ አይሰራም። ቴሌፎኑ ለጊዜው ይሄ ልጅ ጨለለ እንዴ? ስማ አብርሽ፣
ቦስ ዛሬ ካልገባ እዚህ ግቢ እንዳደርስ ብሎ ከፈለገ ያባሪ ጎቢ ቀድና ምነው ሰማይ በሆነልኝ በራ እኔ ካንቺ ጋራ እንደ መለየት ጨለማም አልፈራ ጎቢ ቀድና ምነው ሰመን ባልኩኔም በራ ነው ጨክኖ በፍቅሽ እራንቺ መራቅ ማይቻል ነገር ነው ማይቻል ልቀቀው። ምን እያደረክ ነው? እምወደው ፍቅረኛዬ እኮ ነው። ሄሎ ሚኪ። ቃልዬ እንዴት ነው ያሰብነው ነገር ተሳካ? በሚገባ እንደዚህ ይሆናል ብዬ ግን አልጠበቅኩም ነበር። ድሮም እኮ በእጅ ያዙት ወርቅ ሆኖበት ነው እንጂ እንደሚወድሽ እኮ አውቅ ነበር። ለማንኛውም በቃ ሳይወል ሳይድር ሁሉንም ነገር ነገር አሁን ፍቅር በትኩሱ ነው ጥሩ። እሱም ደግሞ ሲያድር ሌላ ጣጣ እንዳያመጣ። እሺ በቃ ቻው በቃሽ። ሄሎ አብርሽ የት ነህ? ሰፈር? እሺ በቃ መጣሁ፣ ጠብቀኝ። መጣሁ። ቀስ በቀስ የቆየ ንጹህ ፍቅር መክፋቴ በስተት ተቻኮየ። ምን ነው ደብሮሃል? ምን ነው ሳትነግሪኝ ፍቅረኛ መያዝሽ? አሁን ልነግርህ እኮ ነው የመጣሁት፣ አንደኛ ሚዜ እንድትሆነኝ። አልፈጠንሽም? ለማንኛውም በጣም ይቅርታ ስሜትሽን ሳልረዳ በመቅረቴ እና ካልደበረሽ ወደ ቤት ልሄድ ነው። አሁን እስክን ትረዳኛለህ? አሁንማ የሚረዳሽን ሰው አግኝተሻል። እኔ አንተን ነው የምፈልገው። እርግጠኛ ነሽ? አሁንም ፎንቃ የሚባል ነገር አለ እንዴ? ስሚ፣ ቀልድ ነው። ምን እሺ፣ ምን ሆነሽ ነው? የለሽም እኮ። ቆይ እንደምትወጂው ለምን አትነግሪው? ምን ብዬ እነግረዋለሁ? ምንም አይገባውም። ገገማ እኮ ነው። ምን አሁን ይሄ ፑሻፕ መሆኑ ነው? መቼም እንዳንተ እያሳሳቱ ከመቁጠር ይሻላል። ኧረ ያው መጣችልህ ፎንቃ። ጉድ ያረገኝ አይኔ ነው አይተሽ በክፉ ቀን እንድትባባሽ ፈልጌ ሰው ቢያስተዋውቀን አሳፈርሽኝ የመውደዴን ልነግርሽ ብሞክር ንቃ እንጂ ምን እንታዘዝ? መፍጨስ ነው። ሞተሩን ካጠፋሁት በኋላ ለማስነሳት ያስቸግረኛል። እስኪ ሞክሪ። ስንት ነው? ችግር የለውም፣ ቀላል ነው። ጭራሽ በነፃ። አመሰግናለሁ። ጭራሽ በነፃ ሰርቪስ መስጠት ጀመርክ? አይ ቀላል ነው ብዬ እኮ። ለሌላው ከስተመር እንዲህ ስትል ሰምቼ አላውቅም። አንተ ደግሞ በቃ ፍታ። ይኸው ሄደች። ከእንግዲህ የት አገኛታለሁ? አይ መኔን ታገኛታለህ። ታውቃታለህ? አላውቃትም። ተመልሳ እንደምትመጣ ግን እርግጠኛ ነኝ። ምን አድርገህ ነው? ችግር አለብህ አንተ ደግሞ። አንተ ደግሞ ለራስህ ብዬ እኮ ነው። ምን ታካብዳለህ?
ምን ሆነሃል? ይሄ ነው እንጂ የህፃን ስራ እየሰራ ነው። እንዲህ ስትሆን አይቼ አላቅም። ተመችታለች እንዴ? አላቅም፣ የሆነ ግን ደስ ትላለች። እሷማ እድለኛ ነች በአንተ መወደዷ። በቃ ወደ ቤት ልግባ። አቤት እናት። ቆይ መኪና ምን አድርገን የሰጠኝ? በጣም ይቅርታ፣ አንድ ነገር ረስቼ ነው። እየተረገመ ብትደውይልን እኮ ያለሽበት እንመጣ ነበር። በጣም ቸኩል ነበር። ሁሉ ነገር ያበላሸው። ለማንኛውም ስልካችንን ያዡ ለሌላ ጊዜ። 09 24 11 ሄሎ። አዎ ነው። ባለፈው አለች። ሎኬሽን ላኪልኝና ሰው ልክልሻለሁ። በቃ እኔ እሄዳለሁ። እንዴ እኔስ? ትጠብቂኛለሽ? ምን ሆነሽ ነው? መጣሁሽ። ቶሎ መጣክ? እዚህ ቅርብ ነበርኩኝ። እስኪ አሁን ሞክሪ። ሌላ ጊዜ እንዲደውልልክ ስልክን ትሰጠኛለክ? 0925 እየመጣው ነው ጓደኛዬ። ዛሬ መጣው መካኒክ ደግሞ ሲያስቅ የሆነ ፋራ ነገር ነው። ምስኪኑ ልቤ ባንቺ ታሞ ሳይበቃው ብለሻል አሉት ትቼዋለሁ፣ ጆሮ ምን አለ ማይሰማው። ምስኪኑ ልቤ ባንቺ ታሞ ሳይበቃው ብለሻል አሉት ትቼዋለሁ፣ ጆሮ ምን አለ ማይሰማው። እንዲህ አብርሽ ሰምተናል። እንዴት ነው? ዛሬም በነፃ ወረክሽላል አይደል? እንዲህ ከቀጠልክ ግን ለቦስ ነው ማቃጠረው። የምር ምንድን ነው ዱዳ አድርጋ ነው እንዴ ላከች? አይ ሄሎ። ቀረህ እንዴ? ቃልዬ በቃ ወደ ቤት ግቢ። ምን ነው ከእሷ ጋር ናችሁ እንዴ? እባክሽ እኔ እንዳሰብኩት አልሆነም። ለማንኛውም ሁሉንም ነገ አወራሻለሁ። አንዳንድ ጊዜ እኮ በጣም የምንፈልጋቸው ሰዎች እኛ ነው ያዩ። ቴሌፎኑ ለጊዜው ጥሪ አይቀበልም። ቴሌፎኑ ለጊዜው ጥሪ አይቀበልም። ምስኪኑ ልቤ ባንቺ ታሞ ሳይበቃው ብለሻል አሉት ትቼዋለሁ፣ ጆሮ እንዴት መጣሽ? ስልክ አታነሳ። ስራ የለም እንዴ ዛሬ? እኔ እኮ አንተ ከሌለ ስራ ቦታ ይደብረኛል። ቆይ ግን ምን ሆነ ነው? ትንሽ እረፍት ልውሰድ ብዬ እኮ ነው። አብርሽ አንድ ነገር ልንገርህ። እሺ። እንዴ ኧረ ደወለች።
ሰላም ነው አብርሽ? ይቅርታ ልጠይቅህ ነው የደወልኩት። ከቻልክ ምሳ ብጋብዝህ? እሺ መቼ? ከቻልከው አሁን? እሺ ይችላል። ምሳ ልጋብዛለች። ዛሬም ጥለኸኝ ልትሄድ? ነገ እናወራለንሽ። እኔ እኮ ምነግርህ ነገር አለኝ እያልኩ ምስኪኑ ልቤ ባንቺ ታሞ ሳይበቃው ብለሻል አሉ ትቼዋል ጆሮ ምን አለ ማይሰማው ምስኪኑ ልቤ ባንቺ ታሞ እንዲያስወድሽ ከራሴ በላይ ምን አሳሰበሽን በኔ ላይ ምነው ዳብለሽ ልቤ ሚኪ ወይ አንተ እንደዚህ አይነት ውል አይደብርህም እንዴ? ቃል አንተን ብላ መታ ጥላት ትሄዳለህ? ስማ ቺኳ እኮ ደወለች። ወይ አንተ ፋራ ነህ እንዴ? አጠገብ ያለውን ወርቅ እንዴት ማየት አቃት? ስለምን ወርቅ ነው የምታወራው አንተ ደግሞ? ስለ ቃል ነው የማወራው። ወይ አንተ አይገባህም እንዴ እሷ እንደዚህ እየሆነችልህ? እሷማ እድለኛ ነች በአንተ መወደድ እንዴ። እኔስ አብርሽ አንድ ነገር ልንገርህ። መጣሽ እንዴ? ብሩ ሰሞኑን ቦሲዲን ለየቀወጠው ነው። ልብስ ቀይርና ያኛው መኪና ለዛሬ መድረስ አለበት። ቆይ ለምን አልነገርከኝ? ምኑን? ቃል እኔን ትወደኝ እንደነበር እንዳልነግርህ ቃል አስገብተኸኝ ነው። በዛ ላይ ደግሞ ያንተ አይና ያለው ሌላ ጋር ነው። እንዴት ብዬ ልንገር? የኔና ያንተ ጓደኝነት እንደዚህ ነበር ማለት ነው? ችግር የለውም። ቃል ውስጥ ነች? አልመጣችም። ስልኳም ከማታ ጀምሮ አይሰራም። ቴሌፎኑ ለጊዜው ይጨለለ እንዴ? ስማ አብርሽ፣ ቦስ ዛሬ ካልገባ እዚህ ግቢ እንዳደርስ ብሏል። ከፈለገ ያባሪ ጎቢ ቀድና ምነው ሰማይ በሆነልኝ በራ እኔ ካንቺ ጋር እንደ መለየት ጨለማም አልፈራ ጎቢ ቀድና ምነው ሰመን ባልኩኔም በራነው ጨክኖ በፍቅሽ እራንቺ መራ ማይቻል ነገር ነው ማይቻል ልቀቀው። ምን እያደረክ ነው? እምወደው ፍቅረኛ እኮ ነው። ሄሎ ሚኪ። ቃልዬ እንዴት ነው? ያሰብነው ነገር ተሳካ? በሚገባ እንደዚህ ይሆናል ብዬ ግን አልጠበቅኩም ነበር። ድሮም እኮ በእጅ ያዙት ወርቅ ሆኖበት ነው እንጂ እንደሚወድሽ እኮ አውቅ ነበር። ለማንኛውም በቃ ሳይወድ ሳይድር ሁሉንም ነገር ነገር አሁን ፍቅር በትኩሱ ነው ጥሩ። እሱም ደግሞ ሲያድር ሌላ ጣጣ እንዳያመጣ። እሺ በቃ ቻው። በቃሽ። ሄሎ አብርሽ፣ የት ነህ? ሰፈር? እሺ በቃ መጣሁ፣ ጠብቀኝ። ቀስ በቀስ የቆየ ንጹህ ፍቅር መክፋቴ በስተት ተቻኮየ። ምን ነው ደብሮሃል? ምን ነው ሳትነግሪኝ ፍቅረኛ መያዝሽ?
አሁን ልነግርህ እኮ ነው የመጣሁት አንደኛ ሚዜ እንድትሆን። አልፈጠንሽም። ለማንኛውም በጣም ይቅርታ ስሜትሽን ሳልረዳ በመቅረቴ እና ካልደበረሽ ወደ ቤት ልሄድ ነው። አሁን እስክን ትረዳኛለህ? አሁንማ የሚረዳሽን ሰው አግኝተሻል። እኔ አንተን ነው የምፈልገው። እርግጠኛ ነሽ?